ራያን ቼርኪ አርሰናሎችን ያበሳጨ ሌላ ደግሞ ካሜራ ቀርጾ ያስቀረው ጉድ ደግሞ አሁን ላይ በዛሬው ዕለት በስፋት እቺ ቪዲዮ በሶሻል ሚዲያ ላይ ስትዘዋወር ውላለች። እንደምትመለከቱት በትናንትናው ጨዋታ በአንድ አጋጣሚ ላይ ጉዳት አስተናግጃለሁ ብሎ ይወድቃል። ታዲያ ተጫዋቾቹ ከመሃል ዳኛው ጋር ንግግር እያደረጉ በነበሩበት ሰዓት ላይ ሜዳ ላይ ወድቆ እየተንከባለለ በአንድ አጋጣሚ ግን ቀና ብሎ እንግዲህ ካሜራውን ሲያይና እየቀለደ እያሾፈ እንደነበር በግልጽ ያሳየበት ሁኔታ ነው የነበረው። የቡድን አጋሩ መጥቶ ለማስነሳት ይሞክራል። እሱ ግን ያው ጊዜ ለመግደል ወይም ደግሞ ለማሾፍ የሚመስል አይነት ሁኔታ ላይ ነው የነበረው። ራያን ቼርኪ ትናንትናው ጨዋታ በጣም ድንቅ የነበረ ፐርፎርማንስ ቢያሳዩም ነገር ግን የመድፈኞቹ አርሰናል ደጋፊዎች እንደዚሁም ተጫዋቾችን ያበሳጩ ተግባሮችን ሲፈጽም ነበር። እንደምትመለከቱት ትላንት በስፋት ሲዘዋወር እንደነበረው ሲያንጠባጥብ ታይቷል። ኳስ በአንድ አጋጣሚ በርካቶች ይሄን ነገር በሁለት መልኩ ወስደውታል። አንዳንዶች መብቱ ነው ዲስሪስፔክት አይደለም ይላሉ። አንዳንዶች ደግሞ ይሄን ነገር ማድረግ አልነበረበትም ክብር አለመስጠት ነው ለአርሰናሎች የሚሉም አሉ። በተጨማሪም ከጨዋታው መጠናቀቅ በኋላ ደስታውን ሲገልጽ የነበረበት ሁኔታ በጣም ይለይ ነበረ። ለብቻው ተገንጥሎ ሜዳው ላይ ወድቆ እንግዲህ ስልኩን ሲነካካ ፎቶ ሲነሳ ነው የነበረው። ከአሰልጣኝ ፔፕ ጋርዲዮላ ጋርም ልክ ፊሽካው ሲነሳ ያሳየው የደስታ አገላለጽ ገፍትሮት ሲያልፍ እንደዚሁም በርከት ያሉ በጣም አነጋጋሪ አንዳንዶቹ የሚያበሳጩ አንዳንዶቹ በጣም የሚያዝናኑ ሆን ብሎ በቃ የአርሰናል ደጋፊዎችን ፕሮቮክ ለማድረግ ይመስላል በአንዳንድ አጋጣሚዎች ወይም ተጫዋቾቹን ለማበሳጨት ለማብሸቅ የሚመስሉ እንቅስቃሴዎችና ሁኔታዎችን ሲያደርግ ነበር። በጣም አስገራሚ ፐርፎርማንስ ሜዳ ላይ አሳይቶ ቢወጣም ለመጀመሪያው ጎል መገኘትም የሱ ከፍተኛ አስተዋጽኦ ነበር። ሆኖም ግን በዛው ልክ ደግሞ አነጋጋሪ የሆኑ ድርጊቶችን ሜዳ ላይ ሲፈጽም ታይቷል። ለማንኛውም ስለ አስገራሚው አነጋጋሪዎቹ የራያን ቼርኪ ድርጊቶች ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አንተ ሙጀሊያም እኛ ላይ አንጠባጥብ ጀማ እኛ ላይ ቼርኪ ነው ቻንኪ ነው ተጫዋች እኛ ላይ አንጠባጥብ። ወይኔ እኔ ዋንጫው ላይ ትኩረት አድርጌ በቃ በጣም ሳላስተውሎ አመሻውት ድርጊት ቢኖር ይሄንን ነገር ነበር። አንተ ቆይቶ ሳይ እንዴት እንደጎዳኝ ነው ማውቀው። እና ቼርኪ ሂሳብ የምታወራረድበት ጊዜ ይመጣል። እመኔ በቃ ሂሳብ በአግባቡ የምታወራረድበት ጊዜ ይመጣል። ያኔ ግን እኔን አያርገኝ አንተ እኔ እኮ የምን አይነት ወርልድ ክላስ ተጫዋች እኮ ነው የሚመስለው። እንዴት አባቱን ያናፋው እንዴ! እኔ በርናንዶ ሲልቫ ሲገርመን ከሱ ብሶ ይሄ ቁጭ ይላል ጀሙ። አረ ቆይ ታገስ ብቻ ጠብቅ። ከሁለት ሳምንት በኋላ እንገናኛለን። የመረኝ በቃ እኔ ይሄ የመዛት የምናምን ጉዳይ አይደለም። ብቻ ግን ቼርኪን ማየት እፈልጋለሁ በአግባቡ። ልጆቻችን እንዴት በእልህ በንዴት በሞራል ተነሳስተው መተው ካንተ ጋር የሚያደርጉትን ጨዋታ ማየት እንዴት እንደጓጓ በቃ ከቼርኪ ጋር እንጂ ከሲቲ ጋር ጨዋታ አደረግን ብየውላ አላወራም ጀም። ከቼርኪ ጋር ጨዋታ አለን በአግባቡ እንጫወታለን ማለት ነው። አዎ እሱን እንዳትረሳ። የአብዛኞቹ የአርሰናል ደጋፊዎች ያናደደው የቼርኪ ዲስሪስፔክት ተግባር አብዛኞቻችሁ ፔፕ ጋርዲዮላ የተናደደ መስሏችኋል። ተናዱ አይደለም፣ የምሬ ነው የምላችሁ። ቆይ ተመልከቱ፣ ሲያንጠባጥባ ያለው ሪአክሽን ተመልከቱ። ሊስቅ ፈልጓል። ክርስቶስ ነው የምላችሁ። እዚህ ጋር የፔፕ ሪአክሽን ስመለከት ማን ትዝ አለኝ? ኢነሪ የምሬ ነው የምላችሁ። እኔም ብቻ አይደለም የመሰለኛ በቃ እኔም ብቻ አይደለም። ከፒሳውት ይሄ አልወደድኩትም። በጣም ዲስሪስፔክት ነው ማለት አቃለው። ሜቢ በቃ አይምሯቸውን ስነልቦናቸውን ነክተው ፕሪሚየር ሊግም ላይ ጫና ለማሳደር ሊሆን በቃ እንነቃቸዋለን ዝቅ ለማድረግና ሊሆን ይችላል። ግን ፔፕ ጋርዲዮላም አልደገፈውም። በቃ ጥሩ አይደለም። በቃ እንደዚህ ኳሱ እንደተነፋ ጀግል ማርጌ ማንጠባጠብ ያኛው ግን የፈለገ ቢዳከም ቴምፖን ቢያጣ እንደዚህ እኔ አላም ሳይኮሎጂ ሊጎዳቸው እንደሆነ እኮ ያስታውቃል። ግን እኔ አልደገፉም። እናንተ ምን አሰባላችሁ? እንደተለመደው ዛሬ 20 ቪዲዮ የሚሰራው ታውቃላችሁና በደንብ ኮፒ ሊንክ አድርጉት። የምሬ ነው የምላችሁ። ኔትወርክ የሌለ አዛ ነው፣ በጣም አዛ ነውና በደንብ ኮፒ ሊንክ አድርጉት። ቼርኪ ግን ምን አይነት ንቀት ነው? በጨዋታ መሀል ላይ ታንጠበጥባለህ። ንቃቸው ነው በጨዋታ መሀል ላይ። እስቲ የሆነ ነገር በሉት ኮሜንት ላይ። በደንብ ኮፒ ሊንክ አድርጉ። በርካቶችን እያነጋገረ የሚገኘው ፈረንሳይ የማንቸስተር ሲቲ የፊት መስመር ተጫዋች ነው ራያን ቼርኪ ተግባር እንግዲህ ዛሬ ማንቸስተር ሲቲ መድፈኞቹ አርሰናሎችን 2-0 አሸንፎ የካራባኦ ካፕ ሻምፒዮኑን ማረጋገጠበት ምሽት ላይ 2-0 ማንቸስተር ሲቲ እየመራ በነበረበት የጨዋታ ክፍለ ጊዜ ላይ ከቡድን አጋሮቹ የተላከለትን ኳስ በምትመለከት መልኩ ሲያንቀረቅብ ታይቶ ነበረ። 3 ጊዜ ነው ኳሷን በእግሩ ላይ ሲያንጠበጥብ ታይቶ የነበረው። ታዲያ የቡድኑ አለቃ ፔፕ ጋርዲዮላ በግርምት በምትመለከት ነበር
ጭንቅላቱን እየወዘወዘ ሲመለከተው የነበረው። ከዚህ በተጨማሪ እንግዲህ በመድፈኞቹ አርሰናሎች በኩል በዛው በቦታው አቅራቢያ ላይ የነበረው ቤን ዋይትም በራያን ቼርኪ ሁኔታ ዲስሪስፔክት በሚመስል ጀማው አንዴችን ቪዲዮ አይተን እንመለስ። ሄሎ አረ እንዴት ነው የምችለው? ይችላል ቼክ ይችላል እያላችሁ ኮሜንት ላይ ጻፉ። ለወንድሞቼ ለአርሰናል ደጋፊዎች ሙሉ በሙሉ አድርሱ። ማንቼ ይችላል። በእግር ኳስ ህይወቱ አንድ ኮፓ ደ ፍራንስ ብቻ ነው አሸንፎ የሚያውቀው። ኢማጂን ማለት ነው። የአርሰናል ደጋፊዎች ይህንን ቪዲዮ እግዚአብሔር በደንብ ኮፒ ሊንክ አድርጎ እንዲወጣ ስለምፈልግና እነዛን ሁለሎች ጋር እንድደርስ ስለምፈልግ ማለት ነው። ከዛ በፊት የዩናይትድ ደጋፊዎችም የሌሎች ክለብ ደጋፊዎች ሆናችሁ ይህን ነገር አጌኒስቱ ናችሁ። ይህ ነገር የአንድ ፕሮፌሽናል ተጫዋች ዲሲፕሊን እንዳልሆነ ተረድታችሁ የአንድ ፕሮፌሽናል ተጫዋች እግር ኳስን ረጅም ዓመት እንዳየሰው ኮንሰፕቱን ተረድታችሁ ይህ ነገር ልክ አይደለም ብላችሁ መጣችሁ ቪዲዮ የሰራችሁ ሰዎች ለእናንተ ቃል የለኝም። ቴንኪዩ ሶ ማች። እንደዚህ ነው በቃ አንድ ፕሮፌሽናል ተጫዋች ምን ዲሲፕሊን ሊኖረው ይገባል። እግር ኳስን ረጅም ዓመት እንዳየሰው በቃ ይሄ ትክክለኛው የእግር ኳስ ተመልካች አስተያየት የእግር ኳስ ተመልካች ኦፒኒየን ነውና ለእናንተ ቴንኪዩ ማለት ፈልጋለሁ። ከዛ ውጭ ራያን ቼርኪ ጎት ነው እስከማለት ደርሷል። ተደበረባችሁ ምና አረተው ጭፍናት። አሁን ይሄን ነገር አንተ አታረጉ። አንተ በህይወት እግር ኳስ ነክተህ ማታቀሰው የሆነ ስፔስ አገኘ መጣ ኳሱን አንጠባጠብኩ ምንድን ነው አይተናል እኮ ማለት ሚችል ተጫዋች ጎቾ ኔይማር እኮ ምን ሲያደርጉ እንደነበር አይተናል። በላይ በተጫዋቾቹ ላይ ያንጠባጠቡ ሲሄዱ ምናምን እዚህ ጋር መተ ፍሪ ሆነ እኔ አላረገው ኳስ ነክተህ ማታውቁ አንተ አታረጉም ይሄን ነገር። ይሄ በቃ ምንድነው ይሄን ላለማድረግ የሚጠይቀው ዲሲፕሊን ነው። ገብቷል። ፕሪሚየር ሊጉን ከ6 ከ7 ጨዋታ በኋላ ሊያረጋግጥ ትልቁን ዋንጫ ሊቀማ ምናምን ነገር የተዘጋጀውን ቡድን አንድ ካራቦ ካፕ ዋንጫ አሸነፍኩ ብለ በእግር ኳስ ካሪየሩ አንድ ኮፓ ደ ፍራንስ ብቻ አሸንፎ የሚያውቅ ተጫዋች ገና ከማንቸስተር ሲቲ ጋር ምንም አይነት ነገር አችብ ያላረገ ተጫዋች ወደፊት አችብ እንደሚያረግ ራሱ ምንም አይነት ጋራንቲ የለም። ለምን ፕሪሚየር ሊጉን የተቆጣጠሩ በዚህ ሰዓት ይሄ ክለብ ስለሆነ ማለት ነው። ሌሎች የሲቲ ተጫዋች እነ በርናርዶ ሲልቫ ሌላ አዘር ፕሌየር ቢያረገው ከሲቲ ጋር ዋንጫዎችን አሸንፏል። ሌሎች ዋንጫዎችን ደጋግሞ አሸንፏል። ፕሪሚየር ሊጉን ደጋግሞ አሸንፏል ምናምን ነገር እንደው ሜቢ እንደው ቢያረጉት ራሱ ነው ይሆናል ኢጎቲክ ቢሆኑ ምናምን አንደርስታንድ ለማለት ምንም አይነት ነገር ከሲቲ ጋር አቺቭ ያላረገ ተጫዋች በእግር ኳስ ይሁት አንድ ትሮፊ ኮፓ ደ ፍራንስ ብቻ ያሸነፈ ተጫዋች መቶ እንደዚህ ሲያደርግ መመልከት በጣም የሚደብር የራሱን ካሪየር ነው የሚያበላሹ። ማለት እንደዚህ አይነት ተጫዋቾች ልክ በእንደዚህ ነገር የሆነ ኢንቴንሽናሊ ነገር የሚያደርጉ ነገሮች በተለይ ደግሞ እንደ ትላንት ነው እጅግ በጣም አሳፋሪ። ካራቦ ካፕ ዋንጫ ወሰድኩ ሁሉ እንደዚህ ነገር ምንም ነገር አችባልጎ የማያውቅ በእግር ኳስ ይሁት ምናምን ነገር ሜሲና ሮናልዶ ይሄን ነገር አያረጉትም አሁን ላይ ማለት ነው። ያን ሁሉ ነገር አችብ ካረጉ በኋላ የትኛውም ተጫዋች እንደዚህ ያደርግ ሰው ይሄን ነገር ደግፈ መተ ቼርኪ ይችላል ምናምን ኳስ ማንጠባጠብ እንደ ትልቅ ነገር ቆጥረህ ፔፕ ጋርዲዮላ እንዴት ሪአክት እንዳደረገ ተመልክታችሁታል ነው ማሰብ ማለት ይሄንን አሁን ጀስት እንዳልኳችሁ ነው። ኳስ ማንጠባጠብ እኔም አንተ የትኛውም ሰው በቃ የሆነ ስፔስ አገኝ ተከላካዩ ሲመጣበት ኳስ ያንጠባጥባል አለቅ። ይሄን ያህል ትልቅ ነገር አይደለም፣ ግን ሪአክት ያደረገው ለራሱ ካሪየር ነው። ገብቷል። ይሄ ተጫዋች ካሪየሩ ወደፊት አስኪ ደረጃ ላይ ነው። በራሱ እንደዚህ ኢንቴንሽናል ነገሮችን ባደረገ ቁጥር በጣም ከባድ ይሆኑበት ነው። ሞር ሄተር እያፈራ የሚዲያ ሄተር እያፈራ ምናምን ነገሮች ራሱ ላይ ነው ከባድ እያደረገ የሚሄደው ማለት ነው። ያን ስለሚያውቅ ነው ፔፕ በዚህ መልኩ ሪአክት ያደረገውና ይሄን ነገር አንድ እግር ኳስን ረጅም ዓመት እንዳየሰው እግር ኳስ እንዳንድ እግር ኳስ ተመልካች መተ ቼርኪ ተደበረባችሁ ምናምን ዲዋንጮን በወሰዱባችሁ ብለህ ማብሸቅ ትችላለህ። ለማብሸቅ ከሆነ ማለት በዛ መልኩ ነው የሚያስኬደው እንጂ ጀስት አንድ ስፔስ ያገኘ ተጫዋች አንድ ፕሮፌሽናል እኔ አረጋዋለሁ አንተ ታረጋዋለህ አልኩ። ይሄ ምንም ተደበረባችሁና የሚያስብል ነገር አይደለም። ራያን ቼርኪ ያደረገው ነገር በፍጹም እንደ አንድ እግር ኳስ ተመልካች የትኛውም ክለብ ደጋፊ ብትሆን የሚደገፍና ሰፖርት የሚደረግ ነገር አይደለም። በደንብ ኮፒ ሊንክ ሪፖርት አድርጋችሁ አድርሱላችሁ ይመሻሉ። አንተ ቼርኪ እንደዚህ አይነት ተጫዋች ነው? ምን አይነት ተጫዋች ነው? በእናታችሁ ባላንዶል የሚገባው አይነት ተጫዋች አይደል እንዴ? የዚህ አይነት ተጫዋች እኮ ነው እኔ ጋር ባላንዶል መስፈርቱ። አባቴ ለኔ ወይ ያላል ማጨለን ነው። በዚህ ልክ ደጋፊውን እየመጣ ቼርኪ ያደረገው ነገር ምንድነው? ንቀት ነው ምናምን። እንደዚህ አይነት ነገር የለም። እግር ኳስ ላይ መብቱ ነው ይሄንን ማድረግ ገብቷል። እንደፈለገ መጫወት መብቱ ነው። ስለዚህ አባቴ እንደፈለገ አድርጎ ተጫውቷል። ዲያ አይደለም ጢባ አይደለም። ለምን ከፈለገ ኳሷን አዝሏት አይሮጥም? ህግ እስካልታሰ ድረስ የእግር ኳስን እንደፈለገ መጫወት መብቱ ነው። ጢባ መታብን ብለህ በዚህ ልክ መጫወት አይገባም አባቴ። ለኔ ይሁን እናንተን እስካስጨለለ ድረስ ማለት ነው መብቱ ነው።
ታውሳላችሁ አይደል? እኛ ከሊዮን ጋር ስንጫወት እንደዛ ማንጹሩቱን ይዞ እንደዚህ ሲለን እናንተ ምን አላችሁ? ኧረ መጣል ተጫዋች ምርጥ ተጫዋች ምናምን ብለ ዘፈናችሁብን። እናንተ ላይ ሲያደርገው ደግሞ እኛ መተን ምንድነው ያደረገው የተጫዋች ለምን እንደዚህ ያደርጋል? ልቀት ነው ምናምን። እንዲማ እንድል አጠብቅ አባቴ፣ እንደዚህ እንድል አጠብቅ። የጅን ያገኘው ሰጥቷል። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ። ሪያን ሼርኪ ኖ ኖ ኖ ኖ ሪያን ሜሲ ጋይስ አይታችሁታል ሲፎግር። አረ ሼርኪ ትለያለህ አንተ። መከሰስ የለበትም መታሰር የለበትም በተገኘበት ይገደል የሚል ማስታወቂያ መውጣት የለበትም። ዝም ብላችሁ እዩት ይህንን ጀግና እዩት ሜሲን። እናንተ ሜሲ እኮ የተረሳ ምናምን መስሎኝ ነበር። አለ ፕሪሚየር ሊግ ላይ አለ ትንሹ ሜሲ፣ አንቀራ ሜሲ ፎገረ፣ አሾፈባቸው፣ ቀለደባቸው። ትለያለህ ሪያን ሜሲ። በቃ እንደዚህ የምታሾፉበት ቡድን ነው አርሰናል ማለት። የአርሰናል ደጋፊዎችና ተጫዋቾችን ያበሳጨው እንደዚህም አሰልጣኝ ፔፕ ጋርዲዮላን ቅር ያሰኘው የራያን ቼርኪ አስነዋሪ ተግባር በምሽቱ የካራቦ ካፕ ፍጻሜ ጨዋታ የማንቸስተር ሲቲ የአጥቂ አማካይ ራያን ቼርኪ በጣም ድንቅ የጨዋታ ጊዜን ማሳለፍ ቢችልም ሲቲዎች 2-0 ጨዋታውን መምራት በጀመሩበት ሰዓት ላይ እንደምትመለከቱት ኳሷን ሲያንጠባጥብ ታይቷል። ይህም ለአርሰናል ደጋፊዎች ዲስሪስፔክት ነበረ። በዚህ ድርጊቱ የተበሳጨው የአርሰናሉ ተከላካይ ቤን ዋይት በቀጣይ የ1-1 አጋጣሚ ላይ ጥፋት ሰርቶበት እንግዲህ ቢጫ ካርድ ሲመለከት ታይተናል። አሰልጣኝ ፔፕ ጋርዲዮላን በራያን ቼርኪ ተግባር ደስተኛ እንዳልሆኑ ሜዳው ላይ ተመልክተናል። ጭንቅላታቸውን እየነቀነቁ ደስተኛ እንዳልነበሩ ሲያሳዩ ነበር። ምክንያቱም ይህ ለአርሰናል ደጋፊዎች፣ ተጫዋቾች እንደዚሁም ለአጠቃላይ የአርሰናል ቤተሰብ በሙሉ ዲስሪስፔክት ነው። ለማንኛውም አነጋጋሪ ስለነበረው የራያን ቼርኪ ተግባር ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ድንቅ አሰልጣኝ ከድንቅ ተጫዋቾች ጋር ሲገናኙ የሚፈጠረው ይህ ነው። ፔፕ ቀመረ፣ ተጫዋቾቹ ተገበሩት። የካራባኦ ዋንጫም ወደ ማንቸስተር ከተማ አስገቡት። አርቴታ ወርቅ ያለበትን የሳጥን ቁልፍ በጨለማ ውስጥ እንደሚፈልግ አይነት ሲደናበር አምሽቷል። የዋንጫ እርግማንም በአርሰናል ቤት አንድ ብሎ ጀምሯል። መድፈኞቹ ከ32 ዓመታት በኋላ እንደናፈቁት ዋንጫ መጋደል አቅቷቸው ታይተዋል። ተስፋቸውም ከ4 ወደ 3 አሽቆልቁሏል። መምህሩ ፔፕ ጋርዲዮላ አርቴታን በጉያው አድርጎ ብዙ ነገር ሲያስተምረው አንድ ነገር ግን ደብቆት እንደነበር ታየ። የማሸነፊያ ዋንጫው ያለበትን ሳጥን መክፈቻ ቁልፉን። አሁን የካራባኦ ካፕ ባለቤት የፔፑ የውሃ ሰማያዊዎቹ የማንቸስተር ከተማ ተወካዩ ማንቸስተር ሲቲ ሆኗል። ጨዋታውን እንዴት ተመለከታችሁት?